ሰላም ጤና ይስጥልን የዚህ ቻናል ቤተሰቦች። የገበሬው አማካይ ብዙዎቻችሁ በጎችን በማርባት ትርፋማ ለመሆን ጥረት እንደምታደርጉ ታውቃለሁ። ነገር ግን ማንኛውም በግ አርቢ እንደሚጠይቀው ሁሉ በውስጣችሁ የሚመላለሱ በርካታ ጥያቄዎች ይኖራቸዋል። ለምሳሌ የኔ በጎች ለምንድን ነው ትርፋማ ያልሆኑት? ወይም በጊዜ ለምንድን ነው ያልወፈሩት? ወይም በወቅቱ ለምንድን ነው ወደ ገበያ ማቅረብ ያልቻልኩት? እና መሰል ጥያቄዎች ይኖራቸዋል። በግ ማደለብ ዝም ብሎ በጎችን ምግብ መስጠት ብቻ አይደለም። ነገር ከዛ ባሻገር የሆኑ ሳይንስንና ጥበብን የሚጠይቁ ነገሮች ይኖሩታል። በዚህ ቪዲዮ በጎችን የሚያረቡ ማናቸው የበግ አርቢዎች ሊከተሏቸው ወይም ሊተገብሯቸው የሚገቡ መሰረታዊና ወርቃማ የሆኑ 5 ሚስጥሮችን አጋራችኋል። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። መልካም ጊዜ። የበግ ማደለብ ሚስጥር የሚጀምረው ገበያ ላይ ነው። ገበያ ውስጥ ያገኘነውን ማንኛውንም በግ ገዝተን ወደ በረት ማስገባት ለኪሳራ ይዳርጋል። ነገር ግን በጎችን ወደ በረት ከማስገባታችን በፊት ምን መርጥበትን መሰረታዊ መስፈርቶች ማየት ይኖርብናል። እንደኛ ሀገር ተጨባጭ ሁኔታ ለድለባ የሚመረጡ የበግ ዝርያዎች ለምሳሌ እንደ መንዝ፣ አዲሎ እና የቦንጋ በግ የመሳሰሉት በአብዛኛው ለድለባ ተመራጭ ናቸው። ይህም ሆኖ ወደ በረታችን ለድለባ የምናስገባቸው በጎች በ3 ዋና ዋና መስፈርቶች ልንለካቸው ይገባል። የመጀመሪያው እድሜያቸው ነው። ለድለባ የሚመረጥ በግ እድሜው ከ1 ዓመት በታች የሆነና ጥርስ ያልቀየረ መሆን ይኖርበታል። ምክንያቱም በዚህ እድሜያቸው በጎች የተመገቡትን ምግብ ወደ ስጋ የመቀየር አቅማቸው ከፍተኛ ነው። ሌላው ሁለተኛው ደግሞ አቋማቸው ነው። የምንገዛው በግ አቋሙ ምን ይመስላል የሚለውን በደንብ መፈተሽ ይኖርብናል። እነዚህን ለድለባ የምንመርጣቸው በጎች አጥንታቸው ሰፊ፣ ደረታቸው አካባቢ ወጣ ያለና ቁመታቸው ረዘም ያለ መሆን ይኖርበታል። ሶስተኛው የጤና ሁኔታቸውን መመልከት ነው። አይናቸው ኩልል ያለ መሆን አለበት። አፍንጫቸው ላይ የሚፈስ ምንም አይነት ፈሳሽ መኖር የለበትም። ከዛ ባሻገር ንቁ የሆኑ በጎችን መምረጥ ግዴታ ነው። አስታውሱ፣ የታመመ በግ አይወፍርም፣ መኖ ያባክናል። ስለዚህ በግ በምንገዛበት ጊዜ ጤነኛ መሆናቸውን ማረጋገጥ አንዱ ጉዳይ ነው ማለት ነው። ሁለተኛው ሚስጥር የትል ክትትልና የጤና አያያዝ ሁኔታ ነው። ይህንን ጉዳይ ብዙዎች በግ አርቢዎች የሚዘነጉት ሚስጥር ነው። በጉን ወደ በረት ከማስገባታችን በፊት የመጀመሪያው ስራ መሆን ያለበት የውጭ ጥገኛ ትሎችን ማከም ነው። በሆድ ውስጥ ያሉ ትል ካለ የሚወስዱትን ውድ መኖ የሚበላበት እሱ ነው ማለት ነው። ስለዚህ በጉ ወደ በረት ከማስገባታችን በፊት የጥገኛ ትል መከላከል ሕክምናዎችን ማግኘት ወይም መስጠት ይኖርብናል። ጥገኛ ትል መድኃኒት በባለሙያ ታግዞ መስጠት ተገቢ ነው። ሌላው የተለያዩ ተላላፊ በሽታ ክትባቶችን በወቅቱ መስጠታችን እንዳንዘነጋ። ይህን ካላደረግን መኖውን በከንቱ እያባከን መሆኑን መዘንጋት የለብንም። ሶስተኛው እና ዋናው ሚስጥር መኖ ነው። በግ ለመወፈር ድርቆሽ ወይም ሳር ብቻ በቂ አይደለም። ለማደለብ የምንጠቀማቸው በጎች 3 ዋና ዋና የመኖ አይነቶችን መመገብ ይኖርብናል። አንደኛው ኃይል ሰጪ እንደ በቆሎ እና ገብስ የመሳሰሉ ለስብ ክምችት የሚያገለግሉ መኖዎችን፣ ሁለተኛ ፕሮቲን የምንለው እንደ ፋጉሎ፣ ካተር ገለባ እና ከመሳሰሉት የምናገኘው የመኖ አይነት ነው። ይህ ደግሞ ለስጋ ግንባታ ያገለግላል። ሶስተኛው ማዕድንና ጨው ነው። ይህ ለበጎቹ ለምግብ መፈጨትና ብዙ ውሃ እንዲጠጡ ያደርጋቸዋል ማለት ነው።
አንድ ነገር መዘንጋት የለበትም። በቀን ቢያንስ 2 ጊዜ የተመጣጠነ መኖ ማቅረባችሁን እንዳዘነጉ። ንጹህ ውሃ ሁል ጊዜም በበረት መጥፋት የለበትም። አራተኛው ሚስጥር የበረት አያያዝ ነው፣ ወይም ደግሞ የበጎቹ የቤት ሁኔታ ነው። በጎች ምቹ የሆነ መኖሪያ ያስፈልጋቸዋል። በግ በጨለማና እርጥበት ባለበት ቦታ ከታሰረ በጭንቀት ወይም በስትረስ ምክንያት ክብደቱ እየቀነሰ ይሄዳል። በረቱ ሁል ጊዜም ደረቅና ንጹህ መሆን ይኖርበታል። በቂ አየርና ብርሃን ማግኘት አለበት። በጎች ተጨንቀው መታሰር የለባቸውም። ያስታውሱ፣ እርስዎ እያደለቡት ያለው በግ በተኛ ቁጥር ስጋ እየሰራ ነው። ስለዚህ በቂ የመተኛ ቦታና ሰላም ሊያገኝ ይገባዋል ማለት ነው። ሌላኛው የመጨረሻው እና ዋነኛው ደግሞ የክትትልና የሪከርድ አያያዝ ነው። ማንኛውም በግ አርቢ በጉን ሲያስገባ ያስገባው በግ ያለበትን ደረጃ መዝግቦ መያዝ ይኖርበታል። ከተቻለ በጎቹን በየ15 ቀኑ ክብደታቸውን በመለካት የውፍረት መጠናቸውን መከታተል ያስፈልጋል። ከዛ ባሻገር በመረጃ መመዝገብ ያለባቸው ነገሮች የሰጠነው የመድኃኒት አይነት፣ የተመገቡት የመኖ መጠን እና ያወጣነውን አጠቃላይ ወጪ በመዝገብ ወይም ሪከርድ ማድረግ ይጠበቅብናል። በግ ማደለብ ቢዝነስ ነው። ቢዝነስ ደግሞ ቁጥር ይፈልጋል። ስለዚህ የመረጃ አያያዛችን አንዱ የትርፋማነታችን መለኪያ መስፈርት ነው። ከላይ እንደተመለከታችሁት እነዚህን 5 ዋና ዋና ነጥቦችን በአግባቡ ተግባራዊ ማድረግ ከቻላችሁ በ3 ወር ጊዜ ውስጥ ብቻ በገበያ ተፈላጊና ወፍራም በጎችን በማቅረብ ትርፋማ መሆን ትችላላችሁ። በሚቀጥለው በአነስተኛ ካፒታል በጎችን በማደለብ እንዴት ትርፋማ መሆን እንደሚቻል የሚያሳዩ ነጥቦች ላይ እንነጋገራለን። የቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ለብዙዎች ተደራሽ እንዲሆን አድርጉ። የጉዟችንን አካል ሁኑ እያልኩ ጋብዛችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት። መልካም ጊዜ። የገበሬው አማካሪ ነኝ።